የሆነ ጊዜ ላይ በእድሜ ከሚያንሰኝ ልጅ ፍቅር ይዞኝ ነበር። በእድሜ የሚያንስሽ? አዎ። እሺ። እኔ እድሜውን ግን ጠይቄው አይደለም እሱ ማለት ግን ከእድሜው በላይ ማቹር ያደረገ ሰው ታውቃለህ፣ እንደዛ አይነት ካራክተር ስለነበረው እሺ። ብዙም አይደለም የ2 ዓመት ማለት ታናሽ ነው። እሺ። ከዛ ግንኙነታችን ወደ ቤተሰቦቹ ጋራ ሲደርስ እኔ 26 ዓመት ሆኜ እሱ 24 ዓመቱ ነበር። ይሄ ፊዚካሊ ምናምን ግን ኦልሞስት ተቀራራቢ ነገር ነው። ምንም እንትን አያስታውቅም። አዎ። እና በጣም አስተሳሰቡ ላይፍ ስታይሉ ምናምን በጣም በቃ እንደ 40 ዓመት ሰው ነው። እኔ ነገር አለሙን ወደ መሀል ላይ ነው ያወቅኩት እድሜው። ኦኬ። ከዛ ወንድሙ ጓደኞቹ የወንድሙ ጓደኞች ምናምን ልጅ ነው ይሉኛል። በጣም አቢዩዝ ተደረግኩ ነበረ። እሱ እኮ ልጅ ነው። እና ልጅ ነው በቃ ልጅ ነው። ስራውን እየሰራ አይደለም፣ ፎከስድ አይደለም። በቃ የሆነ ስራ አቋርጦ አንቺ ጋር ይመጣል። በቃ እሱ አሁን ለሱ በጣም ልጅ የሚባል ለወንድ ልጅ የሚባል ነው። በጣም ነው የደበረኝ የሆነ ሰዓት። እሺ። ከዛ የሆነ ቀን ቁጭ ብለን ከእህቴ ጋር እያወራን ምናምን እሱ ብቁ ነኝ ብሎ ሴት ጋር ከሄደ በኋላ ቤተሰቦቹ እንዴት ልጅ ነህ ይላሉ። ልጅ አለመሆኑን እኮ ሳሚን ፈልጌ ነበር። ሳሚ ፖፖላይ ፍቅር እኮ በጣም ደስ የሚል ነገር ነው። በእውነት እኔ እንደ ፍቅር የሚያዝናናኝ ነገር የለም። የሚያዝናናኝ ማለት መጽሐፍ ቅዱስም ይላል ሰው ሁሉም ነገር ኖሮት ፍቅር ከሌለው ከንቱ ነው ይላል። ቤት መኖር፣ ዘመድ ቤት ማደግ፣ የሰው ፊት ማየት፣ የራስህ የሆነ ፍላጎት የለህም፣ የራስህ የሆነ ፈቃድ የለህም። እንደ ሰው ፊት ነው የምትኖረው። በቃ ኤቭሪቲንግ የምታደርገው ነገር ከነሱ አንጻር ነው እና ራስህን ሆነ አትኖርም። ፊት ሲነሱ ትሳቀቃለህ። ወይኔ በቃ በዚህ ዓመት እዚህ ቤት አልቀጥልም ማለት ነው፣ ሌላ ቦታ ዛሬ ራት አይሰጠኝም ማለት ነው ምናምን። በቃ ኤቭሪቲንግ እነሱ ፊት ላይ ዲፔንድ ያደርጋል ኑሮ። እሱ በጣም አስቸጋሪ ነበር። ፍቅር ማጣት፣ የመወደድ ቫሊዩ የመደረግ እነዚህ ነገሮች በጣም አስቸጋሪ ነበሩ። በቃ እነዛን አስቸጋሪ ነገሮች በደንብ ኤክስፒሪየንስ አድርጌያቸዋለሁ። ባዱ እነሱ ናቸው። ወጣ ያላለ እንደ ምሳሌ ማንሳት የምንችለው እኔና እህቴ በተለይ በጣም ብዙ አይነት ችግሮች። ከዛ ሽንት ቤት ማጽጃ እንትን ነበረ ዲትርጀንት፣ እሱን ምናምን በቃ ብዙ ነገር ደባልቄ ጠጣሁኝ። መድኃኒቱን ዋጥኩት። ጠጣሹ እንዴ? ዋጥሹ ምናምን እዛ ሜዳው ላይ ማታ ነው እንደርጌ ዋጥኩት። መድኃኒቱን የዋጥሽው በሽንት ቤት ማጽጃው ኬሚካል? ማይ ጋድ። ከዛ በቃ በጣም አሞኝ ነበር። ሆስፒታል ወሰዱኝ ምናምን ግን